ወይስ ስንተኛ ክፍል ላይ ነው ያቆምከው? አረበናት ያስተምርሻለሁ ስለሱ አንቺ ማለት ወይ አንቺ ምናልባት ወይ ዘገምተኛ ሆነሽ ላታይ ትችላለሽ። ግን ኖርማሊ ዘጠኝ ዓመታቸው ይጀምራሉ። አይምሮ ሙሉ ነው። አንዴ በእናትህ እንደ ሶማሌ እኩል አታውራ። የሙስሊም ሴት አይደለም ሲጀምር አይምሮ ሙሉ ነው። ሁለተኛ ደግሞ የትኛው ነው የአቅመ ሔዋን መድረስ ማለት ማንስትሬሽን ማየት ነው የተባለው? ማን ያለክ ማንስትሬሽንስ በምን እንደሚመጣ ታውቃለህ? ኤርሊ ኤጅ ላይ ማንስትሬሽን ኮዞች ምን እንደሆነ ታውቃለህ? ከዛ በኋላ ደግሞ ደርሳለች ብለህ የመጽሐፍ ቅዱስም ክፈል ይባላል። እውነት እሺ። አሁን አንድ ጥያቄ ብቻ ልጠይቃችሁ። ኤግዛክት እውነት በእናትህ ሲበላ እንዴ ይሰማል ነገር የምልክፈት ትንሽ ይረገጥ ይይበት በደንብ አውቃለሁ ብሎ እየሞገተች ስለሆነ ቴንክ ዩ ቬሪ ማች። እኔማ ረበሽ ልትለኝ መስሎኝ። ስለሱ አታስረዱኝም። አሁን እኔ እቱን አታስረዱኝም። በደንብ እናስረዳሃለን። አሁን የሚታገት አዳምጠኛለን እውነት ወይ ሳይንሱን በደንብ ይጅበት። እስቲ ከአንቺ ጋር የማንኛው ጭንቅላት ነው ዘገምተኛ የሚለውን ኮመንቱን አድርጉላቸው። ባዮሎጂ ተምሯል እሱ። በእንግሊዝኛ ቀጥሉ። አሁን እኔ ስለ ባዮሎጂ ምናምን አይደለም ማወራ። እስኪ ኤግዛክት ንገር። በስንት አመት ነው ማግባት የሚቻለው? በስንት ሀገር ነው ማለት? አሁን በስንት አመት ነው ማግባት የሚቻለው ማለት? ሴት ልጅ ለአቅመ ሔዋን ደረሰች የሚባለው በስንት አመት ነው ምድብ ቶች ንገሪኝ። መድረስና ለመድረስ ነው። ስለዚህ ሴት ልጅ ለእንደዚህ አይነት ነገር ሬዲ ሜንታሊና ፊዚካሊ ትሆናለች የሚለው ምንድን ነው ብለን ነው የምታስበው? በስንት እድሜዋ ነው? እና ሬዲ ሆነች ማለትም ዝግጁ ሆነች ሲባልስ እንዴት ነው? አሁን እኔ ስለ ባዮሎጂ ምናምን አይደለም ለማውራት። ስለ ባዮሎጂ ይሄ ሙሉ ለሙሉ ይኸውልህ ሴት ልጅ ላይ የሚደርስ የስሆነ ጥላዊ ባዮሎጂ የሚነሳ ፈራስ ይዙት ሳይንሱንም አውቃለሁ ብሎ ስለገባበት ከሳይንሱም አንጻር ሂዱ። ባዮሎጂንም ጥቀሱ። ኦፍኮርስ አውቃለሁ፣ በደንብ ነው የማውቀው። ግን ኢትስ ኖት ማይ ቢዝነስ። አሁን እኔ ማውራት የፈለግኩት ስለ ሃይማኖታዊ ስለዚህ ስለሆነ እኔንም ይመለከተኛል። ነገ እኔም ወልዳትንም የእኔ ታናሽ እህቶችንም ስለሚመለከት ዘባው ሳይንስ አይደለም ማውራውን። ስለዚህ አንተ እኛ ገላ ላይ ኖ የምታወራው እዚህ ጋራ እኔ ኢትዮጵያዊ ስለሆንኩ የዚህ ሀገር ስለሚቻል አይደለም። እዛ አረብ ሀገር ላይ በ6 እና በ9 ዓመቷ ላይ በ3 ዓመቷ ጭምር ራሱ እንዲዳሩ የተፈረዱበት የአፍጋኒስታንና የኢራን ሴቶች ራሱ ጉዳይ እኔን ይመለከተኛል። ስለዚህ እነዚህ ሰዎች በየትኛው ሳይንስ አረጋግጣችሁላችሁ ነው ለአቅመ ሔዋን አይደለም? ተረጋጋ። እዚህ ጋር ምንም ፓኒክ የሚያስደርግ ነገር የለም። የትኛው ሳይንስ አረጋግጦላችሁ ነው እነዚህ ለሽማግሌና ለጎልማሳ እንዲድሩ ያደርጓችሁ? የትኛው ሳይንስ ነው የዚችን ልጅ አካል ከዛ ሰውዬ ጋር የምታደርገው ነገር ከዛ ሰውዬ ጋር ኃላፊነቱ ሲጀምር አትበል። የትኛው ሳይንስ አረጋግጦላችሁ ነው ያችን ሴት አውጥታችሁ ያችን ጎልማሳ ሰጣችሁት? እስልምና ሙሉ ነው ማለት ሳይንስ ላይ ዲፔንድ አይሆንም። የእናንተ ሃይማኖት ግን ለኤግዛክት ስለማይታወቅ በሳይንስ ላይ ልትደበቁ ትሞክራለች። አሁን ላይ የኔ ጥያቄ መልሽልኝ። ወደ ፖይንት ግባና ማለት ነው። እስልምናችሁ ሙሉ ከሆነ እስልምናችሁ እንደዚህ አድርጉ ያላችሁ የነብዩን ሱና የትኛው ሳይንስ ላይ አረጋግጦላችሁ ነው የ9 ዓመትና የ6 ዓመት ልጅ ለጋብቻ ዝግጁ ናት ብላችሁ አሁን ገና በ21ኛው ሴንቸሪ አውጥታችሁ ሴት ልጆቻችሁን እንዲሸጡ ያደረጋችሁ? አሁን የምጥሽ እኔ ከፖይንት ውጭ ምናምን ዙሪያ ሳይንስ ምንተው ማለት ስለ ሳይንስ በሃይማኖታችሁ በስንት ዓመት ይፈቀዳል? በ21ኛው እኩል አታስጮኝ። በየትኛው ሳይንስ አረጋግጦላችሁ ነው በ21ኛው መቶ ክፍለ ዘመን ኢራን ውስጥ የ6 ዓመት ልጅ ጋብቻ መልስልኝ? ምንድን ከመክፈቴ በፊት ካለበለዚያ ከመክፈትኩኝ በኋላ ግን አታወራም። ሳይንስ አገባኝም እያለ ነው ወገን፣ እያያችሁ ነው። ቅድም ደግሞ ሳይንሱ ምናምን እያለ ተሞክሮ ከሱ መጠር
አዳምጥ። አሁን ከስ መጣርነት ሄደው መረጃ አምጣ እያለች ነው። የክርስቲያን ሴት ግማሽ ቆይ የክርስቲያን ሴት ግማሽ ጭንቅላት እንደሌላት እንድታይ ነው። ሙስሊም ሴት አይደለችም እያወራች ያለችው። ጠፍጥፋ ትሰራሃለች። ኛዋ አየሁኝ እኮ ግማሽ እንደሆነች እኮ አየሁኝ። እስኪ አሁን ከሃይማኖታችሁ ንገረኝ። ዘገምተኛ እናት ነች። ዘገምተኛ እኛ የክርስቲያን ሴት ዘገምተኛ የለንም። እናት ዘገምተኛ ከሆነች እንዳንተ አይነቱ ዘገምተኛ ወልዳለች። ሴቶችን እኛ ሪስፔክት እናደርጋለን። ከኛ በላይ እንደውም አክቲቭ ናት ማለት አንተ እኮ አስተማሪ ነህ። የጠየቀችን መረጃ ስጣት። ግን ኢቨን እኮ አይችልም። እሺ አሁን ሚዩት አድርግ፣ እንዳታነሳ። ሴት ልጅ እንግዲህ ያላቅሙ እንዳታነሳ በመጀመሪያ ደረጃ ሳይንስ ወይም ደግሞ ከሳይንስ ከጤና ሳይንስ ምንድነው መብለጥ አለበት አይደለ? ስለዚህ የሚበልጠውን ሃይማኖታችሁን ፊዚካል ኢምፓክት ፊዚካል ኢንጆይ ያመጣል። አንተ ላይ ዌስት ነው የማደርገው። ለምን በእንደዚህ አይነት በ21ኛው መቶ ክፍለ ዘመን ይሄንን ነገር ሴት ልጅን የ9 ዓመት ልጅ ለአቅሜ ልትደርስ ትችላለች ብሎ ከሚያስብ መሀይምና ኋላ ቀር ጋር ማውራቴ ለማስረዳት መሞከሬ በጣም ዌስት ኦፍ ታይም ነው። ግን ሳይኮሎጂካል ሜንታል አልኩኝ። ሰውነታችን ራሱ በራሱ አክቲቭ ያደርጋል። ከዛ በኋላ የደም ዝውውራችን ምኑን እንዳለ ነው አፌክት የሚያደርገው እና ከዛ ያንን ነገር ሲማድረግ ችሎታል ወይ ሰውነቷ ማህፀኑን ይሸከማል ወይ ከዛ ያ ልጅ በሚወጣበት ሰዓት እንዳለ የመራቢያ አካሉን እንትን ብሎት እንትን ይላል ማለት ነው። አበላሽቶት ነው የሚወጣው። እኔ ዶክተሮች ብትመጡ በዚህ ጉዳይ ላይ በሰፊው ብታስረዱን ነው ናለች